በያዝነው ዓመት ኢትዮጵያ ከቻይናና ከህንድ ቀጥሎ ከፍተኛ የኢኮኖሚ እድገት እያስመዘገበች እንደሆነ አንዳንድ የዜና ምንጮች ገለጹ። እውነትሽን ነው። ኢትዮጵያ ከዚህ ቀደም የነበረውን ስሟን በማይበት በድህነት ጥላ ስር ይኖሩ የነበሩ ህዝቦቿን ወደ ሀብት ጎዳና በማሸጋገር ያደገችና የበለጸገች ሀገር ነው። Money's the motivation, money's the conversation. You on vacation, we getting paid, so we on vacation. I did it for the fam. It's whatever we had to do, it's just who I am. Yeah, it's the life I chose. Gunshots in the dark, one night close. ሰላማዊ ስልጠና ላይ ሲወጣ አልወድም። የምግብ ጋጋታ ያስፈራኛል። ምግብ እንደዚህ ሲበዛ አፕታይት ይዘጋል። እያነገርኩ I see some people in here that we gon' pass, yeah. I never feel never trying. I only feel never trying. I am whatever I am. Only God can judge me now. እንዲሁ ደከመች ለመተንፈስ በቂ ያለናት ያላባት አይፈጠርም ያለታነ ወንድም አይፈጠርም ሄሎ ወየኒ ምን በላለው ባክ ቤታችን ሰራተኛ ያገር ምግብ አምጥታ ደርድራ አፕታይቴን አልዘጋችሁ መሰለ በቃ እኔም እኮ እንደዚህ ቡፌ ሙሉ ደርድረውልኝ እንዴት እህል እንደዘጋኝ ብነግርህ ማመን ነው የሚያቅት ምን እያረክ ነው ታዲያ ሙዚቃ እየሰማሁ ነው አረ መሳይ ተው አታፍርም እንደ ሙዚቃ አዳመጥኩ ስትል ደስ አይነት ነገር እኮ እኛ ሰፈር ቢመጣ እኮ ለዶሮ ማሰሪያ ምናምን ያውም ሁለቴ ነው ሶስቴ እንደዚህ ገምደ ነው አንተ ወይራ አንከባበር እሺ እኔ በሬዲዮ የሚመጣብኝ አልወድ ሰማሉን እየጠበቀ ነው ቶሎ ወጣ እሺ ሳንቾና ሲስተው አረ እኛ ቅባት ወርቃማ መጋዝ እንዴት ነው ፒስ ነው አሁን ሂድና ጥሩ ምግብ ነው ይበሳይ በእናት ምን ሆንክ እኔ ምንም አሁን የምግብ ጥሩ ነገር አይታየኝም እና ምንድነው እኔ በእናት ቆንጆ ሴቶች ያሉበት ቦታ ነው ወይ ሴት ብሎ ሊሞት ነው ታመነ ሙስና አንፈሮ በላ የታባክ ባለጊ ወይ የታሜ ሙስና ዲነችና ይሄ አብልና ንቅሳትም አይለይ መንጩ ሁሉ ሌባ ሰርቼ ነው የታመነ ሙስ እኔንስ እንደው የሰፈሩ ሴቶች በሙሉ ሙሉ ሙስና እያሉ መጥራት ጀምሮ የለም እንዴ አንቺን ታዲያስ ሶስት ወልጄ በተከበርኩበት ሰፈር ዛሬ ይሄ የሙስና ጉዳይ ነው አጀንዳችሁ ደህና ነይ አንቺ ነይ ምን በጉዳይ ነው ተኩላ ነይ ቆረምልሽ ነይ አይደል እንደ የምትባየው ነይ ቁጭ በይ መሳይ በበሶ ላይ ከተፈው የኔ አፕታይቶች እኮ ናቸው አያችሁ እኔ እኮ ግርም የሚለኝ የሶስታችን ያልተመጣጠነ ኑሮ ቁርጥ የኢትዮጵያን ኢኮኖሚ ጤና አለ ገንዘብ የለም ገንዘብ አለ ጤና የለም እንዳለ ቤተሰቦቹ ናቸው እንትን እንዳይበሉ ኮሌስትሮል አለባቸው እንትን እንዳይበሉ ደግሞ ስኳር አለባቸው ቂጡ በመርፌ ጀርዚ ሆነ ይሄው ሁለት ይጎርሳል ዘበኛ ጋር ብቻ ምግቡ ዘበኛው ወዘናው ባሉካ ነው የሚመስለው ይሄ እዚህ ሰደፍ መስሏል እየጠራንሽ ረጥሽ ትሄጂ
ደህና ዋላችሁ የሳትይ ደህናውኑ ብለሽ ትይ እኔ አንቺ አራተኛ ዓመት የህግ ትምህርትሽን ጨርሰሽ እኔ በአደባባይ ያጣሁትን ፍትህ ሌላው ቀሪ ወገን እንዳይጎዳ ህጉን አጠርጥረሽና አጠርጥረሽ ነፃ ታወጫለሽ ብዬ በጣም ይቅርታ አርጉ ትምህርቴን አቋርጬ ምን ሲደረግ ምን ሆንሽ እኮ ለምንድን ነው አቋረጥሽው አንቺ እኮ ነሽ ለዚህ ቤት ያለሽው ተስፋ ምን ስለሆንሽ ነው የምታቋርጪው አንደኛ ያንተ ሙስና ጉዳይ ነው ሁለተኛ 50 ሚሊዮን ብር ያጭበረበረ አባት እንዳለኝ ነው ሶስተኛ የትምህርት ቤት እንኳን ሽፋኔን እንኳን መሸፈን አልቻላችሁም ክፍያ ሞከር አቃተ ያለቻስ ትምህርት ማቋረጥ ነው ኧረ እባካችሁ እንደ በፈጠራችሁ እንዴ ይሄው ላለፉት 8 ዓመታት በዚህ ጉዳይ ውስጥ እኔ እንደሌለውበት ለሀገር ምድሩ ያአዋጅ አልነገርኩኝ ተሙት ሌላው ይቅር አይመነኝ ማንም ግድ የለኝም እስቲ እባካችሁ እንደው እናንተ እንኳን ማኑ ቆይ ዳግኛ ብናምን ምን ዋጋ አለው ያኔ በቴሌቪዥን ምንድነው የተባለው ቆይ የማይታመነው ታመነ ሙስና ብለው አይደል ያቀረበው ያንቺ ታናሽና ታላቅ ወንድሞች ያባትሽን በቴሌቪዥን ባዩ ጊዜ ይሄንን ከመስማት ብለው ብን ብሎ አገሪቷን ጥለው ተሰደዱ እኔ ግን ሀሜቱንም ስድቡንም ችግሩንም ችዬ ከናንተ ጋር ተቀመጥኩ ወይ ቺማ ለመሰሽ ሮፕ ናት እኮ እዚህ ባምባ በዩሮፕ ማንኪያ ቼ ኦያያያይ ቺኪ ያስጠላ ፍሬንዳችን ኤው ፈታተ ተውካት ግጣም ከች ቼት ባካት አቤት እሺ ሰላም ፈለግሽ አዎ አይ አልተጣላንም አይደል ለምን ዘጋኸኝ መቼኒ ና ሃይ ደህና ነህ አይደለ ደህና ነኝ በቃ ቻው ሰላም ሁንሽ የሆነ ፕሮግራም አለኝ ትንሽ ገንዘብ ስጠኝ ያሽሟጠጥሽ ነው ምንድነው ነገሩ ምን ማለት ነው እኔና ብር ከተለያየ ስንት ዘመናችን ቀልዳለ እንዴ ምን ቀልዳለሁ ማሚሽ ትንሽ ብር ስጪኝ ይመስላች በቤት ውስጥ ዘይት ሽሮ በርበሬ የሚባል ነገር የለም ታዲያ ይሄን የሚያክል ግቢና ይሄን የሚያክል ቤት ይዛችሁ ምን ትሰራላችሁ ወይ ሽጡት አለ ማከራያቱና የሆነ የሚደረገው ነገር አለ በማይመጣበት ማለት አባትሽ በዚህ ጉዳይ ከሚስማማ ራሱን ሲል ቢያደርግ ይመጣል ሳንቲ ገበል እዚህ ላይ በንጠልጥልሽ እና አላማችሁ ምንድነው ስሚ ጅንጀሮ እንኳን መጀመሪያ መቀመጫ ነው ያለችው ይሄ ቤት የኔና እናትሽ ማለት እኔና እናትሽ ልጣችን የተራሰ ጉድጓዳችን የተማሰ ነው ነገብስም ይሄ ቤት አክሲዮን የማይማ ያንቺ የወንድምሽና የእህትሽ ስለዚህ አይ ትላንት የት ነበር እዚህ ዛሬስ ነገ ደግሞ ማነካል ተመልሰን ተስፋ ማድረግ ተስፋ ትላላችሁ እንዴ ቆይ ተስፋ እንጀራ ይሆናል ተስፋ እንጀራ ይሆናል እሺ ተስፋ ትምህርት አይሆንም ተስፋ ኑሮ አይሆንም ምን ይሆንስ ተስፋ የምትሉ ቃል ያሳብዳኝ ነው እሺ ይቀር ኡራን ግን ያይደላችሁ ማአሞደ መፈቀድ ስሚ ሙሉ ቤቱን መሸጥ አይደለም መፍትሄው ተዚህ ተቤታችን ጎል ያለው የሪል ስቴት ባለቤት ልጅ ዳዊት እሺ ምን ለመስራት አሰብ ምን እሰራለሁ ከኔ ብር እየተቀበሉ መብረር የሚባለው የሥራ አይነት አልሰለቸ እኔ አንተ መስጠት ካልሰለቸ ለመቀበል ዝግጁ ነኝ ተነስ የት ነው ተነስ Yeah. Come. Bundle up my whole style is so cold. I glow like old guys who go bold. My flow got no friend to vocal. Your flow got no button is so old. ካሁን በኋላ ይሄን ድርጅት ባላፊነት አንተ ትይዘዋል ችግር ቢፈጠር ኃላፊነቱን ትወስዳለህ ይሄ ደግሞ የኔ ብቻ ሳይሆን ያባየም ውሳኔ ጭምር አንተን አይ ላቭ ዩ
አባዬን ደግሞ አይላችሁ በልኝ በደንብ ነው ማስተዳድረው እንጂ በወኔ ቀልድ የለም ወጥሬ ነው የምሰራው ወጥሬ አተ ዘይቱን ቀስበል እንጂ ይቀልዳል ገንዘብ እኮ ነው የሚወጣበት ካሁን በኋላ ሁሉን ነገር በቁጠባ ነው መጠቀም ያለብን ካርቡሮ አላችሁ ምንም የጎደለ ነገር የለም ፊሳ ስቴላ ሜዞ ዛጎናሌ ከበሌቶ ባትላሜራው የታባቱ እንደዚህ ስራ መቅጣት ዋቱን ነው መመለሽግለት B-boy sees they soft rubber, grown and sexy, cut with the extra, crushed up linen, fly like Cessna, this type grew the movie bird. ወጥሬ ተረክብ ያለው ብራዘር ምንም አይነት ችግር አይፈጠርም የዚህ ድርጅት ኃላፊ ሉሌ ያደለው ቤተሰብ ለቤተሰቡ ይሄንን ያወርሳል የኔ ቤተሰቦች ይሄን ያወርሳል እኔ ምለው ሉሌ ለስራው ፍጥነት እዚህ ጋር ምግብ ቤት ነገር ባወራው ነገር ሁሉ ስለ ምግብ ካላነሳ ይሆነለም እንዴ ጠቅላላ መተው ወንድ ሰራተኛ በሴት መቀየር ነው አንተ ቤቱን የሴቶች ፎረም ልታረገው ነው እንዴ አልገባህም ለስራው ቅልጥፍና ሲባል ነው ደግሞ ጠቅላላ ሰራተኛው ሴት መካኒክ ቢሆንስ የአዲስ አበባ መኪና ከዚህ ግቢ ይወጣል እቺ ነገር ጥሬ ስጋ እየበላን ብንጫወት ምን ይመስላል ዛሬም አንድ ፓርቲ አለ እዛ ነው የምንሄደው ደስ አተ በደንብ እንትን ይያላችሁ የአንድ ትልቅ ድርጅት ባለቤት ቀጠር ያለው አልክ እሺ ቦሬ ልትሸኘው ነው በቡና ለዚህ ግቡ ጊዜ ምን ማስቀመጠው ኮሳንቲ ማለት የኮ ስጠኛ ታዲያ ይገላግለኝ እስቲ አይ ማተወር ካየው ስንት ጊዜ እንዳጠፋፍሽ አልወፈርሽ አልከሳሽ ያውነሽ ቶሎ በይኔ እዛ ቆም ብዬ ልጠብቀው ነው ይዤው መጣሁ የቆይ ደግሞ አዘገጃጅቼ ነው የምታመጣው የምን ነካ አሁን ይዘብኝ እንዳትመጣ ምን ትጠብቂያለሽ እኔ ወጣ ብዬ ታገኘው እየመጣ ነው ተናገርኩ ተጠበይ ምን ስትገጭው ፈያታናጭ አይ ላችሁ ላይ ቁጭ ብዬ ሸክመንኩባችሁ አይደል ምን ነው ልጄ ምን ነው ወጣ እኮ ብቻችሁን እንዳትሆኑ ብዬ ነው እንጂ እንደትና እንደወንድም የሆነ አንዱ አረብ ሀገር ብን ብዬ ብጠፋ ይሻለኛል ኧረ ተይ ልጄ ነገር አስደጋግሚብኝ ተይ ልጄ እዚህ ሆኖ መፍትሄ መፈለጉ ይሻላል መፍትሄ አብሮ አደግ ጓደኞች የትምህርት ጓደኞች እንኳን ተለዩኝ እኔ ብቸኝነቱ ሊውጠኝ ነው እሺ ብቻዬን ምን ልሆን ሰው አገለለኝ ሰው ሸሸኝ ለምን በቃ ተዝቆ ማያልቅ ገንዘብ ያለን ነው የሚመስላቸው አባቴ ካጭበረበረው 50 ሚሊዮን ብር ላይ 20 ሚሊዮን ብር ለኔ እንደሰጠኝ ነው የሚመስለው መንገድ ላይ ያገኘኝ ሁሉ መኪና ግሽልኝ ሆቴል ክፈችልኝ ሱቅ ክፈችልኝ እርዳታ ስኝ ሆነ የእርዳታ ማዕከል እኮ ነው ያረጉኝ እኔ እሺ ልፈንዳ ደግሞ ያንገበገበኝ የትምህርትሽ ነገር ነው ማሚ ደግሞ እኔ ትምህርት የሚባል ቃላት ጽሁፍ ይበቃ ሲለኝ ምንድነው እሱ ዳዊትን የመሰለ ልጅ እንደው አሁን ይፈልግሽ ይገኛል አክባሪ በእውነት ነው ብለሽ እንዴ ብቻ መንገድ ማገኘው እንዲህ ይሄን ቁመቱን እጥፍ ብሎ ቀናሽ የድሮ ጊዜ ነው የሚያስታውሰው የጨዋ ልጅ ያስታውቃል እንደዚህ ነው የጨዋ ልጅ ያስታውቃል አንዱ እንጂ እና ተምች መንገዱ እውነቴን ነው ተይ አንተ አትናገር ተይ እንዴት አትልቅ አለመናገር ነው ባለጌ ነው ያመጣው በቃ እኔ ኧረ ተይ አንተን እንዲህ አልነበረም የምንቀበለው ጊዜው ሆነና ነው ይኸውልህ በእሱ ጊዜ ቢሆን በሬ አርደን ነበር እጅግ እውነቴን ነው አንተ አይገባም ግን አሁን በሬ ፎቶ ብቻ
እውነቴን ነው። በሱ ልጅ ቀረ እዚያ አንድ በሬ ነበር ላጣ ልጅ አንተን መቀበል የነበረብኝ። ያ ሴት ልጅ እንዲህ በኮንፊደንስ ብቻዋን ተቀምጣ ስታያት በዚህ ሰዓት ደስ አይልም? ደስ አይልም። አታምርም? አንተ ደግሞ ሴት አስጠላኝ ምናምን እያልክ አልነበረም? ብያለሁ፣ ግን እችኛዋ የምትታለፍ አይነት አለ። ሄጄ ላናግራት። እስኪ ሞክር። ከባድ ሚዛን ናት። ሞክር፣ ተዘርረህ እንዳትመታ። ሳይሞክሩ ተስፋ መቁረጥ ተገቢ አይደል ትላለችማ አያቴ። ጤና ይስጥልኝ። ለስለላ ነው እንዴ የመጣሽው? እንዴት ማለት ጥሩ ትላለች አያቴ። አንደኛ አጫጫስሽን፣ አስተያየትሽን ለቤቱ ፍሬሽ ነው የምትመስዩ። ሁለተኛ አልኮል ሳታዥን የተቀመጥሽው። ሶስተኛ እንዴት መጣሽ? በማን መጣሽ? ለምን መጣሽ? ከየት መጣሽ? ጨርስክ? አንደኛ ብቻዬን መሆን ፈልጋለሁ። ሁለተኛ ቀሽም የመጥበስ ሙከራ እያረክ ስለሆነ በክብር ወደ ቦታ ተመለስ። ሶስተኛው ወንበሩ ሰው አለ ወይ መቀመጥ ይቻላል የሚል ልምድ ይኖር። ጨርሻለሁ። እንድቀመጥ ስለጋበሽ በጣም አመሰግናለሁ። አንዳንድ ሚዲያዎች ላይ ያየሁሽ ልበል? ኧረ ዘጋሽኝ እመቤት። እሱ በኪነ ጥበቡ ልሳንሽን ይዝጋው። አትበሉ ትላለች አያቴ። አትበሉ። ስሜ ሳራ ነው። እመቤት ብላ ትጥራኝ። አሁን እሺ ማን እንተዋወቃለሽ? ወጣኝ እንተዋወቅ ብዬሻለሁ። አንቺ ሳይጠይቁሽ ስምሽን ከተናገርሽ ሳይጠሩሽ ቤት ትመጫለሽ ማለት። እንዴት እንደምትተዋወቀኝ ግራ ስለገባ ልተባበረኝ። አጠፋ? እሺ አሁን ደግሞ ማን አጠፋሽ ያለሽ? ለምን ነገር ትደጋግሚያለሽ? ስለ አንቺ ለማወቅ አንዳንድ ጥያቄዎች ስላሉ እነሱን እዚች ወረቀት ላይ ለማስፈር እገደዳለሁ። ስማ አንተ ና። ብዙ ጊዜ ታጨሻለሽ? እሺ ንገሪኝ። ከንትና እንደ አሰማም እንዴ ሂሳብ ጎሎብኝ። ሂሳቤን አምጥ ይሁን ነፈስ ነገር ምንድነው? ሁልጊዜ ካንተ ጋር መጨቃጨቅ አለብኝ። ሁሌ ሂሳብ አስቀምጫጫው። ኧረ ምንድነው አንተ ሁልጊዜ ሂሳብ የምታጎለው? ካንተ ጋር መሮኛ ዳኛ ዛሬ አሁን ሂሳቤን አዘክብኝና ነገ እዚህ ቤት እንዳላይ። ሄሎ ምንድነው? ና እስቲ በእናትህ አንተ። ይቅርታ። ምን ሆነ ነው እንዲህ የምትወክበው? ምንድነው እሱ? አይ አለቃዬ ነው ትንሽ ሂሳብ ጎሎብኝ። ሂሳብ ጎሎብህ ነው እንደዚህ ልባችን ላይ? ስንት ነው የጎደለብህ? 625 ብር። 600? በእናትኛ መዝናናት ነው። ያው እስቲ ፈገግ በል። ይኸውልሽ እስማኤልን አየሽዋ? ኦኬ ኢንቨስተር ነህ ማለት ነው። እንደዛ ሳይሆን በቃ ሰው ተጨናንቆ ሲያለቅስ ማየት። ባይዘዌ ከዚህ ከወጣሽ ሲካፊዋን ወረድ እንዳልሽ ፒያኖ ባር የሚባል አለ። እዛ ጋር ወረድ እንዳልሽ ላዳዎች ምናምን አሉልሽ። ታክሲ ይዘሽ መጣሽ። እሺ እዛ ጠብቅሻለሁ። ምን አይደብርህም እንዴ በአንድ ቀን ስትቀጥረኝ? አንቺ ሳይደብርሽም እንዴ በአንድ ቀን ተጋብዘሽ ውለታሽን ሳትከፊ ወደ ቤትሽ ስትሄጂ?
ለማየት ያብቃ። ምን አለ ልውል ትላለህ? አሁን እየተደነቃቀፈች ስትመጣ ታያት የለ እንዴት? ቅድም ታውቃት አሁን ነይ ስላልካት ትመጣለች? እንዳንተ መሰልኩ እንዴ? ይኸው ኧረ እናንተ ሴቶች የዋህነታችሁን በልክ አድርጉት። ኑ ስትባሉ መምጣት፣ ሂዱ ስትባሉ መሄድ። ነይ እስኪ ነይ አላልኩሽ? የዋህ ሆናችኋል። የዋህ መምጣትሽን በማስመልከት ድርጅት ላስተኩስ አንዴ። ሄሎ አንድ ኤቭሪባዲ እዚህ ጋር ሰብሰብን በል የሆነች ለየት ያለች ነገር ስላለችኝ ነው እና ሞቅ አድርጋችሁ ትቀበሉ ደስ ይለናል። ኔ ወዴት ነው የምትሄጂው? ይሄ እኮ ቀላል ነገር እኮ ነይ። Akon, P-Square, Mr. Maybe, I'm big music. First of all, you're the type of woman that stays on my mind. Walk down the street, every guy wanna jump on your behind. It's your seduction to make sure that we stay in line. Sexual corruption, cause I'll kill anyone for your time. Yeah. Even though I make real dough, you're the reason there'll be more, yeah. Yeah. Even though I got much more, I don't mind if you took my money. Took my money. Took my money. Cause I don't care. Took my money. Took my money. Took my money. Cause I don't care. I don't care. Don't care. I don't care. Don't care. I don't care. Cause I get the plenty. I don't care. Don't care. I don't care. Don't care. ቴንኪው ለማንኛውም እና በዚህ ነው የምትገቢው ሁሌ? የኔ በርች ናት እንግዲህ። አጭር ናት አይደል? ኧረ አንቺ እያሾፍሽ መሆን አለብሽ። አላሾፍኩም እባክህ። One, two, three, four. Tell me that you love me more. Sleepless, long nights, eyes with my youth for. Oh, teenage hopes are right at your door. Left you with. ሪፖርት የሚጠጣ ነገር መጀመሪያ ቡርድ ሰንበት መጀመሪያ ጫማዋን ስብራ ወለ ቀለል እሺ ከዛ የሚገርም ሁኔታ ቅብላ ሱሪዋን ላይ ካብ እስቲ በእናትህ ዝም በል። ቀድመህ ልጨርስ ነው እንዴ? ተንገበገብክ። እዚህ ድረስ ነው የሰበሰበችው። አንተ በእናትህ ዝም ብለህ ስማ። ቀጥል ልጄ። እግሯን እዚህ ላይ እንድታረካብቻቸው ጋር ጋው ላይ ደቅላ ወፍ አስወራኝ እስቲ በእናትሽ። ካደረኳት በኋላ የቤታቸው የግንብ አጥር ላይ ትቀመጥ ካረኳት በኋላ ቆንጆ አሪፍ ጊዜ ነበር። መቼሽ ያ ነገ ይደገማል ደግሞ በሰፊው። በጣም ነው የማመሰግነው። ይሄ በቃ ማንጋጠጥ ነው ስራ በኛ። አንደኛ እኮ እህል በረንዳ በቃ መግባትሽ ነው። ጫማሽን ልስጥሻ። ንብረት መቀየር የሚባል ነገር አለ ለካ። ደግሞ ምንድን ወይ ምን አውራጣትሽ ሞቷል እንዴ? ካልሲ አታረጊ። ደግሞ አበባ መትከያ ነው የምትመስለው። ምን እቺ ቢምቢ ማባረሪያ ታረጊው ነው። አምጪ ጃኬት። የውሻ ነው እንዴ? ከውሻ ቤተሰብ? ኧረ እንዴማ የእርግብ ኧረ አምፖሉን እባክሽ አንቺ እንዴ ስቴታኑስ እንዳይሆንብኝ በእናትህ። ኧረ በእናትህ ወደ ቤቷ ገባች እና በቃ ገባች እና በአንድ ቀን ምን እንዲፈጠር ትፈልጋላችሁ? እና አንድ ቴት በጣራ ለመወርወር ነው እንደ ሰስፔንስ ፊልም ያረዘምከው?
ለዚህ ነው እንደዚህ አፌን ከፍቼ ያዳመጥ በሂሳብ አንተ ባክፈልና እንሂድ በአንድ ቀን ይላል አንተ ደግሞ መቼ ነው እኔ ልክፈል የምትለው? እኔ ኪሱስ ምን እንዳለ ልክፈል ኪሱስ ዘንዶ አለ እንዴ? ስማ እኔ በዚህ ፍጥነቴ በዚህ ጭንቅላቴ የሞተ መኪና ጠግኜ መቀስቀስ ያቅተኛል። እንኳን የሞተ መኪና የተኛ ሰው አትቀሰቅስም አንተ። እኔ እንደዚህ አይነት የጉልበት ስራ ባሬላ ሰንኬሎ አካፋ ምናምን አገላበጥ ምንም አይመቸኝም። እኔ ግን ቀጥቅጬም ሆነ ተቀጥቅጬ ህይወቴን መቀየር ነው የምፈልገው። ደግሞ ታያለህ በአጭር ጊዜ ውስጥ ቺፕ መካኒክ ካልሆንኩ ለምን ሺፍ አትሆንም? በዛው አማረን ትበላለህ። ሳሪ ደወለች። ሄሎ ሳሪዬ፣ እኔ ቆንጆ እዛው ካፌ መጣሁ። 5 ደቂቃ እኔ ቆንጆ አልተገናኘንም። ያው ያለውበትን ቦታ ለአንድ ሰው እንዳትናገር መሳይ፣ እንጋጫለን። እውነቴን ነው። ቻው ሉሌ። ማታ በሰላም ገባ? ስጸልይልህ ነበር። ደህና ነህ አይደል? እንገናኛለን ማለት ከቻልክ ነው። ተው በቃ ሰላም ሁንሽ። ግን ሰሞኑን ምን ሆነሻል? ብር እያልሽ ትያለሽ። ይርቦሻል እንዴ? ኧረ አራበኝ። እና ታዲያ ምን ሆነሻል? ከሉሉ ጋር ምን ሆናችሁ? አንድ ሰሞን ተቀራረቡ ነበር አይደል? ቤትሽ ድረስ እየመጣ አይደል ነበር? እና ምን ሆነሻል? የሆነ ነገር ልነግረው ፈልጌ ቶሎ የሚያኮርፍና የሚቆጣ ስለመሰለኝ። ቆይ ማታ ከዚህ ተከሽዋል አይደል? አይተሽዋል? እኔ ወደ ቲማቲም ነው አይተሽዋል? አዎ፣ ግን ምንም ችግር የለውም። እንዴት ጸልይለት ነበር? ጸልይሽለት እንዳይነካው እንዳይሳሳት። ለምትይሽ ሌላ ቤተክርስቲያን ዘይርሽ ደግሞ ጸልይለት። አሻለ? አዎ፣ ምስኪን ጸልይለት በደንብ እሺ። በጣም ታዋቂ ሰው ነው ማለት ነው። ኧረ ጉድ! እኔ እኮ በቃ ለዚህ ነው ካፌ የምጠላው እኮ። በቃ ሰው እንዴት መጠጥ ቤት እያለ ካፌ ይቀጣጠራል? ካፌ አትወድም ማለት ነው? ኧረ በጣም ነው የሚደብረኝ። እኔም ነገሩ ዛሬ ካንተ ጋር ስለተቀጣጠርን ነው እንጂ ካፌ ብዙም አይመቸኝም። ሴቶች አንደኛ ካፌ አይደል እንዴ? እንዲህ ሰውን እንደዚህ የምታብጠለጥሉበት ቦታችሁ ወይ ጋዜጣ ታነቡ ሰው ሲያልፍ ብቻ እያላችሁ። እኔ በጣም ነው የሚጨንቀኝ ካፌ ምንድነው? መጣ ወዴት ልትሄድ ነው? 5 ደቂቃ ማን ነው የጠቆመሽ ነው ያልኩሽ? ስትመለሺ እዛ ትልቁ ካፌ እዛ ነው ያለው። ማዞሪያው ጋር ያለው መስታወቱ ካፌ። እሺ በቃ እኔ ወደ መላጣ ነው እንዴ? እኔ ኢንፎርሜሽን መደበቅ አልችልም። እሺ ሳይኒ መሳይ ነይ። ለማንኛውም ቆይ አንድ ነገር ልንገርህ። ነይ እንደምናው እዛ ጋር አሁን እኔ በስራ ጉዳይ ስብሰባ ላይ ነው ያለሁት። በቃ ማታ ደውልልሻለሁ። አሰሚም እንዴ አንቺ እዚህ ሉሌ ምንድነው? ከመቼ ጀምሮ ነው አንተ በስራ ጉዳይ ስብሰባ የምትሰበሰበው? ስብሰባ ላይ ነኝ ትለኛለህ? ይህ ካፌ እንጂ ቀበሌ ነው? እሺ ስብሰባ እስከምትጨርስ ጠብቃለሁ። እንዴ አልሰማሽም እንዴ? ምን? ብራዘር ገራጁን ሰጠኝ። እነዚህ ውር የሚሉት መኪኖች በሙሉ ማለት ይቻላል እኛ ገራጅ ነው የሚሰሩ። ወይኔ ደስ ኖርማይ ምንድነው እንዴ? ልነግርህ ያሰብኩት ምንድነው? ማለትም ለቀጣይ ህይወታችን በጣም አሪፍ ነው ገራጁ። ምንድነው ለኔና ላንቺ ለወደፊት ህይወት የሚጠቅመው?
በይ ማታ ደውልልሻለሁ ነው ከሰው ጋር ሉሌ ቁም ነገር ልነግርህ እኮ ነው የመጣሁት በጣም ወሳኝ የሆነ ነገር ነው ምንድነው ምን አይነት ቁም ነገር ነው በጣም እያስጨነቅሽኝ እኮ ነው ያለሽው ምስር በእናትሽ ለኔ ማስብልኝ እንጂ ሉሌ ሆዴ ውስጥ ያለውን ነገር ገምት ሆዴ ውስጥ ቀይወጥ ቅቅል በቆሎ አይደለም ተሳሳተ እና ምን ጽንስ ነው ጽንስ ኧረ እውነት ራጉኤል ጸነሽ ተይ እንጂ ገዝተሽው ነው ገዝተሽው የሚሸጣል እንደዚህ በጽንስ ይቀለዳል እንዴ አንቺ ኧረ በጽንስ አይቀለድም ሉሌኒ ቀልዴን አይደለም ጸንሽልሃለሁ ኒኮ ግራ ገባኝ ቂም ነው ልጅ ነው ያረገ የጸነሽው ኧረ በራጉኤል ሉሌ ቂም ነው ትለኛለህ እንዴ ድምጽሽን ጸንሽልሃለሁ እሺ ድምጽሽን ቀነስ አድርጊውና አዋሪኝ እኔን ስሚ ቆይ ሲጀመር እኔና አንቺ ያለ ኮንዶም አድርገን እናውቃለን እንዴ አንድ እንደውም ሰክረህ ሉሌ ኮንዶም የለንም ስለ ይሁን ችግር የለውም ስለኝ ከደከመህ እኔ ልግዛልህ ብዬ ስለምንህ ምን ያልከኝ ጉድ ነው ጉድ ዛሬ ጉድ ነው ታዲያ የዛን ጊዜ መስከረኝ ካወቅሽ እኔን በጥፊ ብለሽ ማስተኛት አቅቶሽ ነው በካልቾ ብትይኝ አልተኛ በርግጫ ብትይኝ አልተኛ ሆም ብለሽ ራስሽ ፈልገሽ ያረግሽው ነገር ስለሆነ የራስሽ ጉዳይ ኦኬ ምን አይመለከት አንተ አትጨነቅ አንተ ስትጨነቅ እኔ እጨነቃለሁ ሉሌ እወድሃለሁ የመጣውን ችግርም ቢሆን ራሴ እወጣዋለሁ ምስል አሁን ገና ለገና ገራጅ ተሰጠው ሲባል ሰምተሽ አሁን ጸንሻለሁ ታያለሽ አሁን እዚሁ ነው የጸነስሽው በይ በቃ እኔ ለማንኛውም እኔ አሁን በቃ ማታ ደውልልሻለሁ በቃ ቶሎ መጣው አይደል ብታድር አይሻልም ነበር ችግር አለ እንዴ ምን ሆናል ለፍቅር ስተኛት ለጸባ ረገዘች አሉ ማናት አለች ማ አያቴ ነች እንደዛ የምትለው ለማንኛውም ቤት እንቀይር አዎ እዚህ አልተመቸኝ ብዙ እግዚአብሔር ይመስገን ደህና ዋለ ደህና መጣ ደህና ነህ ሰላም ነው እንዴት ነህ ሰላም ነህ ይመስገነው እንዴት ነው ይሄ ስተኔ ቤት ጀርባ ያለው ሪል ስቴቱ ጥሩ ነው በጣም 80%ን እየጨረስኩት ጎሽ ጥሩ ሄደሃል አላልኩሽም እኔስ አላልኩም ምን አልኩሽ 80% ጨርሶታል አላልኩሽም አንቺ 70 አይደለም ይሄ ሰውዬ እኮ በጣም ገስግሷል እንደው 80% ስል 50% ምን ነካሽ ሙልጄ 50% ነው ያለው አልኩ አይደለም 80% ጨርሷል ያንቺ 70 ነው ስትይ የለም 80 ነው እኔ እቺን እንደ ሁሉም ትዝ ላይ ማን ልጅዳዊ ያው እንግዲህ እንደምታየው ኑሯችን እያደር እያሽቆለቆለ አሁን መድረሻው ብቻ ነው የናፈቀኝ እኔና ቤተሰቤ ባልሰራሁት ስራ በተሰጠኝ ስም የተነሳ እውነቴ ነው ትልቅ ችግር ውስጥ ወድቀናል ታዲያስ ይኸው ስሙ ተለውጦ ታመነ ሙስና ሙሉ ሙስና ጋሽ ታም ቆይ በርግጥ ሰምቻለሁ ግን እንደው እውነት እዚህ ሙስና ተሳትፈዋል የተከሰስነው እኮ በ50 ሚሊዮን ብር ኮራፕሽን 50 ሚሊዮን ብር ተመልከት እኔ በዚህ በ50 ሚሊዮን ብር ኮራፕሽን ውስጥ ብኖር እንደዚህ አይነት የቆረፈደ ኑሮ እኖራለሁ ብሩን የበሉት ሰዎችማ አሜሪካን ሀገርና ካናዳ ቦሌ ሽኝት ግብዣ ተደርጎላቸው ያው እንዲህ ተባብለው ደህና ሁኑ ብለው ልምታሉ በኋላ የና በሬስር የነበሩ 6 ሰራተኞች ቤተሰቦቻችንን በትነን 2 አመት ቃሊቲ ታስረስና በቃ የተገኘው መዝገብ በስተት ነው ተብሎ በነጻ ተሰናበተ በነጻ ካሳውስ የሞራል ካሳል የጡረታ ካሳል የሥራ ማፈላለጊያ ካሳል እሱንማ ካሱ ነው እኔም በደብቅ ሰው ነው ለደልም እኔ አሁን ስሜ ታመነ ወልደየስ ማለት
አሁን ማነው ስሙ? ታምነ ሙስና ተብዬ ተክሻለሁ። ይኸውኔም በየቀበሌው በየስብሰባው በየድሩ በየማህበሩ ሙሉ ሙስና ሆኗል። ቅጥል ስሜ ልጆች የሚሄላ ለማየት ብለው ተሰደዱ። አብራን ያለችውም አንዷ እያለች ትኖራለች። እኔ የምለው ጋሽታም እዚህ ያለችው ልጃችሁ እዚህ ፎቶ ላይ ያለችው ነች? እሷው ነች፣ ይቺው ነች አንዷ። በጣም ታምራለች። እንዴት አይነት ጭንቅላት አላት ደግሞ! አላገባህም? ልጅ ዳዊት አላገባህም አይደል? አዎ እኮ አላልኩሽም? እኔ ነኝ ይሄ ልጅ አላገባም አላገባም አልኩሽ። shining star, don't you go away. ምን ነው ልጅ ታዲያ በከተማው ሴት ሁሉ ሞልቶ እስካሁን ሳታገባ? እውነቴን ነው። ገንዘብስ ቢጠራቀም ምን ያህል ምንም ቤተሰብ መስርተህበት ቤተሰብ በሱ ገንዘብ ሲዝናና ሲኖርበት ነው እንጂ ደስ የሚለው። እውነቴን ገንዘብ ከተዳረ ጋር ደስ የሚለው አይሆንም። ያሁን የና ሙሉ ስንገባ እውነቴን ነው ማለት ቤታቤት ድንቡላ አልነበረም። መቼም ትወደኛለች አልኩ እሷ የዛ ጊዜ ይሄ ነገር አዋራው ምን አለ እኔ በቃ እንዴ ቆይ እንጂ የፈለኩት ጉዳይ ዋናው ጉዳይ ምን መሰለህ ይደግ ያው እንግዲህ ተነስ ላሳይ ተነስ እንግዲህ ነገር እንደው እዚች ቦታ ላይ አንዲት አራት ክፍል ቤት ሰርቼ እንደ ሰርቪስ ነገር እሷን ለማከራየትና ኑሮን ደግማለሁ ብዬ ነበር። መቼም ከኛ አንተ ትሻላለህ። አዎ እንዴ አንተ ትሻላለህ። ጋሽታሚ እኔ እኮ ይሄ ነገር ለእናንተ ቢሳካል ምንም እኮ ማለት ቀር አይለኝም። ምክንያቱም አሁን አላርል በሰጣችሁ ሸጠ ብለው እንደገና ሌላ ክስ ይመጣል። ያው የሀገር ውስጥ ገበያ አለ፣ ማታ አለ፣ ታክስ አለ። መሬት ደግሞ የመንግስት ነው። የመንግስት መሬትን ደግሞ መሸጥ አይቻልም እንጂ እኮ እኔ እናንተ ደስ ቢላችሁ በጣም ነው ደስ የሚለኝ። አላልኩሽም እንደቀላል ነገር ምን ችግር አለ? ዋናው መስዋዕት ነው ለሰው ልጅ አላልኩሽም? አቤት ታዲያስ ሳይከጅል አልቀረም ያለሽ የምነካሽ እንደዚህ በፎቶ የሆነላት በአካል ቢያገኛትማ ምን ሊሆን ነው? ምን ሊሆን ነው? አቤት አንተ አጥልም ሰው አሁን ለመሆኑ የት ነች ያለችው? ምን አውቄት እንደሄደች በቃ ከዛሬ ጀምሮ ይሄ እንደፈለጉ አምሽቶ መግባት መከልከሉን ንገሪያት። ኧረ ነግራታለሁ። አዎ እነግራታለሁ እንዴ እሷን ፈልጎልኝ ነው እንዴ? አዎ እነግራታለሁ። እንዴ ምን ማለትሽ ነው? እሷን እኮ አገኘ ማለት እኮ እኛም እኮ ታዲያስ አለ በቃ ኢኮኖሚያችን ዋንጫ በል ታዲያስ የኢኮኖሚ ዋንጫ ሳራ የገቢ ምንጫችን ሳራ የገታችን ገቢ ሳራ ኢኮኖሚያችን ማለቁን አውቃለሁ ተግባር ነግሮኛል ቃል ኪዳን ሆነና ይኸው ቆይተናል ወይ ለምን የሆነ መንሸራተቻ ነገር አታሰሪ? አይቀርም እባክህ ቤት እንዳይለምድብህ አንተም። በጣም እየወደድኩሽ ነው። በእውነት እኔም በጣም ተመችታችሁኛል። ማነው? ማለት ጓደኞች ራሱ በጣም ይመቻሉ። ጓደኞቼማ እንዴት ብዬ ልንገርሽ ለኔ ያላችሁ አንተስ ሻይያ ስለሆንክ ሸክሙን ትችላለህ። መስዋዕትነት አሁን እንኳን ትንሽ ያው ሳይደክማቸው አልቀረም መሰለኝ። ለፍቅር መስዋዕትነት ይከሳው ሄሎ ምስር አቤት ምን ሆነሻል እንዴ?
አልሆንኩም። ትንሽ ከሉላ አርግዤ ነው። ትንሽ ከሉላ አርግዤ ነው? አንቺ ሴትዮ ያምሻል እንዴ? ኧረ ብዙ አያመኝም፣ ደህና ነኝ። ጸበል እየጠጣሁበት ነው። ሳይ ሉሌን ሀይ በልልኝ። በይ ስማይ ነው። እንዴት ነህ? ጓደኛችን ምስር የሚሏትን ምስር ክክ የመሰለች ልጅ አስረግዟታል። ምንድን ነው የሚያስረግዛት? ምን አውቃለሁ። ኤሊዩን ካንጋሮ አላውቅም። አንተ እቺ ምስር የምትባለውን ልጅ አስረግዛታል እንዴ? የእውነት እርግጥ ሉሌ እንዴት መጣ? ሻይ ቡና ቁርስ ልስራል? ምንም አንፈልግም በእናትህ። አስወርጂ። ለምንድን ነው ይሄን ነገር የምናደርገው? ሳስወርደው የሆነ ነገር በሆነስ? ነገርኩሽ። ዛሬውን ሄደሽ አስወርጂ። ነገረሽ አስወርጂ። ነግሮሻል። ቆይ ስንት ወርሽ ነው? አምስት አይመለክ። ለምን 8 ወር አይሆንም? አስወርጂ። ሉሌ ጉዳይሽ ነው። እሱን ብዬ ደስተናው በውጣ ውረድ ታምኜለት የኔ ያልኩት መርጧል እሱን መንገድ እያሰብኩት ችዬ አልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰድ። ሰላም ነው? እግዚአብሔር ይመስገን። አለን ይመስገን። ሰላም ነህ? አለን ይመስገን። እግዚአብሔር ይመስገን። እንዴት ነህ? አለን። አንበሳ እንደውም ጥሩ አጋጣሚ መጣች። ታሪክ ታዋቂው እዚህ ከኛ ቤት ቀርብ ያለው ድርጅት የሱ ባለቤት ነው። ታዋቂ ሰራፋታል። መልካም ቀን። አሜን። መሄድሽ ነው? Till the dying day. Yeah, baby. እሺ እንዴት ነህ ታዲያ? አቶ ታመነ ወዬ ያው እንግዲህ ሰርቪስ ሰርቼ ላስረክቡ ተስማምቻለሁ። እድሜ ይስጥልኝ። ጎሽ በጣም ተንፈስ አደረከኝ እኮ እባክህ። እንደው ያልታሰበ ሲሳይ። አሜን ያርገው። አሜን። ሌላው ምን ሌላው ሳራ ታመነ ስማን ከጠራ በቂ ነው። ይኸውልህ ማነው ስማን ተጠራ በቂ ነው። ምን ችግር አለ? ደምቶናል። ሀሳብ ገብቶኛል። በቃ አንተን ስታደርግ እኛ ደግሞ ስራችንን ምን ነካ? ገብቶናል። ሳራ ብለሃል። ምንም ችግር የለም። ምንም የሚያሳስብ ነገር ድል ባለ ስር ደግሼ እድራለሁ። አንተ ሽማግሌ ላክ። እውነት በእውነት ምን ነካ? ምን ማለት ነው እንዴ? እድሜ ይስጥህ። በጣም ነው የማመሰግነው። የኛ ጉዳይ ነው። ምን የሚጠላል እንዴ? ምን ነካ? የኛ ጉዳይ ነው ደግሞ ሌላ የለኝም እንጂ ሁለት ነበር የምትልህ። እንኳን ስሟን ጠራህ ብቻ አንተ። ዋናው ነገር ለሰው ልጅ ምንድን ነው? ስም ነው።
እስከመቼ ነው ግን ይሄን አጥር እንደዚህ ሁሌ መዝለል? እኔ የሆነ ሌላ ሙያ በሰለጥን ይሻለኝ ነበር። ሰለቸክ እንዴ? ይኸው ወዛደር እንኳን አልቀጠርኩልሽ። ወዛደሮቼ ምን መሳይ ነበሩ። እነሱም ከሳራ ጋር የምትሸኛኝ ቀን ስልካችንም አይሰራም። እኛም አንተ ብቻ ተሰልችሽ። ታዲያ ከሰለቸ ደግሞ ሽማግሌ ቶሎ መላክ ነው። ሽማግሌ? የዘንድሮ ሽማግሌ ምን ቢላክ ለራሱ አብስሎ ነው የሚወጣው። የታወቀ ነገር አይደል? ድዛን እንዴ ትቀልጃለሽ እንዴ? እሺ ግን ይኸውልሽ ተዘጋጂ። ለምን? በቃ ነገ ለማግባት። ኧረ እባክህ ተሙሽሪ ይጠበቅ። ሂድ ዋ ብለሽ ነዳድ ናሸኝ። ኧረ እነሱ አይሰው ይሄ ሁሉ ቀን ስትገቢ ያልሰሙ ዛሬ በምንድን ነው የሚሰሙ? አይታወቅም። አስገባኝ። ዛሬ ያየኝ ማለት ነው። Well, you done me and you bet I felt it. I tried to be chill, but you're so hot that I melted. I fell right through the ዛቡ ይደቅቅ እንዴት አለ የተከበረ ትልቅ ሰው ቤት እንደነበር አንቺም ታውቂያለሽ አይደል? ዛሬ ግን ቀን አንገቴን ባስደፋኝ ተደፍረሽ አስደፈርሽ። እውነቱን እኮ ነው ሳርዬ። እኛ ካንቺ ብዙ ነገር እንጠብቃለን። ምን ነው ልጄ ምን ነው? አይደለም እኮ ማሚ። ይቅርታ ትንሽ ከጓደኞች ለጊዜ በይ የምን ጓደኞች አትበይ። ለመሆኑ በዚህ ማጠር መመላለስ ቆይቷል? አዎ ዳድ። ተላምዳችኋላ? አዎ ዳድ። ምን አለ በዚህ ሰዓት አርፈሽ ተሰብስበሽ ብትቀመጪ? እባክሽ ልጄ እባክሽ። አሁን ከኛ አልፎ ተርፎ ለሀገር ለወገን የሚበጅ ትልቅ ሰው መጥቶልሻል። ይሄ የመጣልሽን እድል አታበላሽ። የጠፋ ስም የሚታደስበት ከዚህም ካስከፊ ድህነት ልውጣበት። ይቅርታ አልገባኝ። ስለምንድን ነው የምታወሩት? እኔ እኮ ትልቅ ልጅ ነኝ። ማገባውን እናንተ አትመርጡልኝም። ደግሞ ፍቅረኛ አለኝ። እሱም በጣም ይወደኛል፣ እኔም በጣም ወደዋለሁ። ይሄ ኩሩ ነው፣ ሰው አክባሪ ነው። እንደዚህ አስመሽቶ ባጥር የሚያዘልል አይደለም። ማሚ ዳድ ምንድነው እሱ? እኔ ስለምን እንደምታወሩ ግራ ገብቶኛል እንዴ። ለማንኛውም በሰላም ያሳድረን፣ ነገ በተረጋጋ መንፈስ እናወራለን። እሺ እሱም ነገ ይመጣል። አስቢበት። የነገ ተስፋሽ ላይ ውሃ እንዳቸልሽበት። አዎ እስከመቼ ሙሉ ሙስና እስከመቼ ታመነ ሙስና እየተባልኩ እዚህ አስተዳቢ ሰፈር ነው። ለማንኛውም ብዬ ከምቀምበት ቦታ ላይ አግሻት አካንቺ ወላንሳዬ በራጉኤል ምንም ነገር እንዳትዪ። አርግዣለሁ። ማርገዝ ምን ነበር እንዴ? አንቺ ማርገዝ እኮ ከወንድ ጋር እንትን ተደርጎ ተረገብግቦ ምናምን የሚመጣ ጉዳይ እኮ ነው። አንቺ ግን ሲጀመር ታረጋለሽ? አንቺ ግን እስቲ ኧረ በራጉኤል ወይኔ ጉዴ! በስማማ ተረዛ አትጩይ ትለኛለች እንዴ? ለቁጭ በልሽማ ቤተክርስቲያን ነው የሚሄደው ምናምን ትያለሽ እኮ። እኔ የምለው እንዴት ጠበሰሽ? እንዴት ጠየቀሽ? እንዴት ሰርጉ ነው እንዴት እንደዚህ ያረገሽ? እሺ በየትኛው ገዙ ነው ወተቱ ቢልሽ የሰጠሽው? ለማንኛውም አመነ ወይ?
አላመነም አስረግዞ መክዳት እንዴት እንደሆነ እኔ ራሱ ሄጄ አስረግዤ ያሳየዋለሁ። እናቱም ስትወልደው አላመነም ማለት ነው። አያቀኝም ማለት ነው። በስነ ስርዓት አያቀኝም ማለት ነው። የኔ ወርቅ ምንም አልተፈጠረም። ማንም አይናገረው። ማን ስለሆነ ነው እሱ ዝንጥ ብዬ ግብር ብዬ ማዋራው? ማንም ስለሆነ አይደለም። ስሜ ጠፍቷል። የጠፋ ስሜን የማድሰው ባጭ እንዳትሳሳች እንጂ ምን ነካሽ? እሺ በይ ሃይ ዳድ። ሰላም ነው? እግዚአብሔር አንዴ ከመግባት በፊት እኔ እናንተ ትንሽ ውጭ ነው። እሺ ለነደርስ ሰፈር ውስጥ የሚያርፍ ከጓሮ ባለው ቦታ ላይ ሰርቪስ ሰርተው ራሳቸውን የሚገቡ ተስማምተዋል። ሌላው ደግሞ አባትሽ ባልሰሩትን ስም መጠርጠራቸው ያበሳጫቸው እና ይህ ስማቸውን ሊያድስ የሚችል የቴሌቪዥን ፕሮግራም እንዲሰራላቸው ፕሮሰሱን ጀምራል። በጣም ጥሩ ሰው ነው። ቴንክ ዩ። እንዳየሁሽ ነው የነገርኩሽ። ታዋሽ ግን መጀመሪያ የታየኝ በፎቶ ይገርማል። እንዴት እንዲህ በሰለጠነ ዘመን ባህላዊ ሰው ባህላዊ ማለት ባህላዊ ባትሆንማ ኖሮ እንደዚህ ሴትን ለማናገር እናትና አባቷ ጋር ትሄድም ነበር። ለማንኛውም እኔ የምወደው ፍቅረኛ አለኝ። እሺ ፍቅረኛ? አዎ ፍቅረኛ። እኔ ማገባው የሚወደኝና የምወደውን ነው እንጂ ቤተሰቦቼ እንደለሉ ሊያገባኝ የሚሞክረውን ሰው አይደለም። እየደለልካቸው ነው። ሳራ፣ በእኔና በአንቺ መካከል ያለው ነገር ምንም ይሁን ምን ለነሱ ለማድረግ ያሰብኩትን ነገር ከማድረግ ወደ ኋላ ያክለኝ። እንደዛ ከሆነ ሆኜ እኔ እሺ፣ ምናልባት ከዚህ በኋላ ጥሩትና ወንድም አሊያም ደግሞ ጓደኛሞች ሊሆኑ ይችላል። ሳራ፣ ቤተሰቦችሽን አንደርስታንድ ማድረግን ከኔና ካንቺ ጉዳይ ጋር እንዳታያይሽው። ሳራ፣ ስላንቺ የግል ሁኔታ ሳላጠና ስለጠየኩሽ ሳራ፣ ሁለተኛ አይለመደኝም። ሁለተኛ የት ታውቂኛለሽ? መሬት ወርደን በስነ ስርዓት ቁጭ ብለን ብናወራሽ። ልቀቂው አንቺ ስልባቡን ነገር አጥንት ላይ አንድ ስጋ ሳይኖር እንዴት ነው ሴት ላይ ደግ ይልም ምስል? ልቀቂው አንቺ ተማ ድንሽ ቢወፍር በሹካ ይነሳል ሲባል አልሰማም? አንተን ራሱ ነው ማንጠለጠል። እህቴ ምስርን ማን ያስረገዛል? ስንት ጥብስና ክትፎ ባለበት ሀገር ያንቺን ምስል ማን ይነካል? ምን መሰለሽ፣ ነይ እስኪ ሻይ ቡና እያለን እናውራ። ነይ ሄሎ ሉል። አቤት ሳሪዬ፣ የኔ ቆንጆ። ይኸውልህ የምትወደኝ ከሆነ አሁኑናና ቤተሰቦቼን ታውቃቸው። ኧረ ችግር የለውም መጣሁ። እሺ ወጥቼ እጠብቃለሁ። ቶሎ ነው። ይኸው በቃ መጣሁ። Enrique Iglesias. Pitbull. Y'all know what time it is. We gon' set it off tonight. Just so. Set the club on fire. የምጠየቅበት ወንጀልን ሳላውቀው ምንም አልገባኝም። ውይ እሺ ኦር ወላንሳ ትባላለች። የምስር ታላቅ እህት። ምስር? የቷ ምስር? ምስር የቷ? ምስር የእኛ ናታ። እርጉዟ እርጉዟ እርጉዟ
ብዙ ነው ብዙ ይሁን ዳራ መሀይም እንጨቶች ከሞተም ማትሻሉ እንሽላሊቱ የሜዳ አህያ የዱር እንስሳ ኩበቱላ ጥንባንሳ ነገር አንተ ምናምንቴ ሞጋጋ የሽቦ አልጋ የጦስ ዶሮ ዶንቆሮ እስካሁን ምንም ሳልሰድብ በጸባይ ያናገርኩ ምስር ስላስጠነቀቀች ልውድ እቺ ልጅ አንድ ነገር ብትሆን ብታስብበት ይሻል አለበለዚያ እኔና አንተ ይለይልን የሳራ ቤተሰቦች ጋር ሃይ ብያቸው No. Hi. Mommy. Hi. Mommy. ሉል እባላለሁ። ሉሌ በጣም ደስ ብሎኛል። ጎሽ እንኳን ደስ ያለ። እንዴት በቃ ይኸው በአንዷ ተወድጃለሁ፣ በአንዷ ደግሞ ተወድጃለሁ። ቀንቶሃል? በስቲ እየጁ አምጪ። ኧረ ምነው ተው እንጂ እንዴ! ኧረ እኔ ሻት ስል ነው ያመሸሁት። ምንም ነገር አያስፈልግም። ይኸው እኔ ሳርዬ ደውላ ስትጠራኝ ነው እንጂ እንዴት የሚያምር ቆንጆ ስድብ መሰላችሁ ትቼ የመጣሁት። ስድብ ታዲያ ይዞ አመጣም ነበር። ምን ችግር ነበረው? ኧረ ምንም ነገር አያስፈልግም። እኔ ተዋሰብ ይሄን አይጠጣም። ውሰጂለት። እሺ ታዲያ ተሳርዬ ጋር ተተዋወቃችሁ ስንት ጊዜ ሆነ? ከተዋወቅን አንድ አመት ሊሞላ ነው ዳታ። ኧረ ሁለት ቀን ቀረን አይደለ? ሁለተኛ ዓመታችንን ልናከብር ለምን ይዋሻል አለ ተስፋዬ ካሳ። እሺ ታዲያ መቼ ወሰናችሁ ለመጋባት? ለመጋባት መቼ ወሰናችሁ? መቼ ተግባባንና መቼ ለመጋባት እንደወሰነ ዳድ ማለት መቼ ለመጋባት ወሰናልኩ ማለት ያው በጣም እንዋደድ ፍቅረኛ ማቾች ስለሆን ብዙ ከተግባባን በኋላ ከዛ በኋላ ያው ለመጋባት እንወስናለን። አንቺ እኔ መቼ ነው አገባሻለሁ? ወሽ እንዲህ በደንብ አጥብቃ ጠይቅ። No. I hate meeting. I hate you. የጦስ ጆሮ ደንቆሮ ማን ደንቆሮ አለች ነው አለች። Come on. አንቺ በፍቅር ምናምን የተላወስኩ መሰለሽ እንዴ? ስለማዝንልሽ ነው የመጣሁት። እናትና አባቴ ፊት ነው እሺ አዋረድከኝ። ነገ ደግሞ አፈቀርኩሽ ብለህ ትመለሳለሽ። ያኔ ስመጣ ደግሞ ከተቀበልሽ ዳግመኛ ስህተት እንደሰራሽ ብታውቂሽ። አውላ ጓጓታ ያለበት ምን አይመሰኝም። አይገርምም? ይሄነችና ታመነ ሙስና ማን ያልኩት? ታመነ ሙስና የመንግስትን ብር ውጭ ልትፋለ በላው። ታመነ ሙስና ያንተን ዝና ሰምቼ የመንግስትን በላ ደግሞ አሁን የሌለ ስበላ ስማ መሳይ እንዴ ታመነ ሙስና የሚባለው አንተ ሳራ አባት ነው ለካ። በቃ ስመጣ አወራለሁ። ቺኮቹን ያዟቸው። መጡ አባት ይመች ታቢ ሙስና የማን እርግማን ይሁን እንደዚህ ያደረገ? መቼም ይሄ የሴት ግፍ ነው። አተይ ዝበለዋል 10 ጊዜ የሴት ግፍ
አሁን ከዚህ ሆስፒታል ድኖ ቢወጣ ገንዘቡ ከየት ይመጣል? መጀመሪያ ልጁ ይዳን በቃ። እኛ የገንዘብ ችግር የለም። ከገንዘብ በፊት የተፈጠረው ሰው ነው አይደል? ሁላችንም ግን ከዚህ አደጋ መማር አለብን። መሳይ አንተም ብትሆን ግን ከዚህ በኋላ ሰክረህ መኪና እንዳትነዳ። እኔ አሁን ብሰክር ባልሰክር መኪና እንዳይገጭ ታብዳሩ ይላሉ። መኪና ምነዳው በህልሜ ነው በእውኔ? አይዞ ልዑሌ አይዞ። ያማል እንዴ? እንዴት ነው ማያምን? በሁለት ሴት መሃል እንዳምቦቲቶ ሰንቅሮ ከቶኝ እንዴት ነው ማያምን? ምን አለበት እናንተ መጠፈት ቀንሰናል እኮ ቀስ እያልን ነው የምንጠጣው። ሐኪሞቹ እንዳናገርኳቸው ከሆነ ለክፉ አይሰጥም ብለዋል። ዶክተሩን አናግሬ መጣሁ። ዳድ በጣም ይቅርታ አድርጉልኝ። የእናንተ ልጆችን ስሜት መረዳት አቅቶኝ ይመስልሻል? ይሄ ቤተሰብ ባለበት እንዲቀጥል ያንቺን እርዳታ ፈልጋለሁ ነው የምለው እንጂ ሌላ እኮ አይደለም። ዳድ አይጎዳትም ብለህ አድርጌ የምትለውን ነገር ሁሉ ለማድረግ ዝግጁ ነኝ። ደህና ታሜ ሙስና ሙሴ እባክህ ሰፈራችን እዚያ ለቅሶ አለ፣ አብረን እንድረስ። ዛሬ ልክ አይደለህም ሙሴ። ሰማሽ አይደል? ይሄ አታሙ ራስ እንኳን የሚለኝ ሰማሽ አይደል? አንዳንድ ጊዜ እቺ ሀገር የሞተላትን ቀርቶ የገደላትን የመሸለም አባዜ አለበት። ሄሎ መሳይ። ልዑል ተሰባብሮ ሆስፒታል ተኝቷል። ምን? መኪና ጋር ተጋጭቶ። መኪና? ወይኔ ጉድ! የት ናችሁ? እሺ መጣው። ሐኪሞቹ በጣም ተጎድቷል ብሏል እንዴ? የመዳን እድሉ 16 በመቶ ነው። አካንተ ሳታጣራ ዝም ብላ አትቀባጥር ቀዳዳ። ብዙ አትጨነቂ። ሐኪሞቹ እንዳሉት 17% የመዳን እድል አለ። ኧረ በእናታችሁ ግድብ አረጋችሁኝ እንዴ በፐርሰንት ምትገምቱኝ? አየሽው አይደል ሳራ እንደ ፎጣ ተጣጥፎ ማን ረግሞት እንደሆነ የመኪና ራት የሆነው አላውቅም በምን እንደሆነ። ወይኔ ሉሌ ምን ሆነሃል የኔ ጌታ? ወይኔ በራጉይ ምንም እኮ አልተረፈም። አይ ደህና ነው። መቼ ነው? አይ የት ነው? ደህና ሉሌ አይዞ የኔ ጌታ። አይ ደህና ነው። ምን ሆናት? ታላቅ እና ታናሽ እህቱ ነች። ታናሽ እህቱ ነች። ታናሽ እህቱን ትመስላለች። ዝም በይው። የአክስቱ ልጅ ነች። ታናሽ እህቱን ትመስላለች። ታናሽ እህቱ ነች። የአክስቱ ልጅ ታናሽ እህቱ ነች። አዎ ታናሽ እህቱ ነች። ታናሽ እህቱ ታላቅ ይቅርታ፣ ታናሽ እህቱ ነሽ ወይስ ያክስቱ ልጅ ነሽ? ማ እኔ? አዎ አንቺ። ታናሽ እህቱም ያክስቱም ልጅ ነኝ። ኦኬ there is something here. አንዴ እኔና አንቺ ውጪ እናውራ። ተውጪ ብቻዬን ላዋራት አንዴ።
ትሰሚኛለሽ? እኔ በፍቅር መቀለድ አይችልም። አንድን ከን ካገኘሁበት እንኳን ከፎቅ ላይ ወርውሬ ብጥለው ምንም አይመስለኝም። ኧረ በራጉኤል፣ እኔ ግን ሉሌን የሆነ ነገር ከሚነካው ራሴን ባስቀድም ይሻል። ኧረ እባክሽ ቀልዱን ተይና እውነቱን ተናገሪ። ከሉል ጋር የፍቅር ግንኙነት አለሽ ወይስ የለሽም? የፍቅር ግንኙነት የለንም፣ ግን ሆዴ ውስጥ ያለው ጽንስ የሱ ነው። ሆድሽ ውስጥ ያለው ጽንስ የሉል ነው? ምን ብለሻት ነው? ነገርሻት እንዴ? አዎ ምን ነካሽ አንቺ? ትንሽ አታፍሪም እንዴ? እሷ እኮ ፍቅረኛው ነች። እሺ እኔ ምን ልሁን? የት ልድረስ? የፈለግሽበት ድረሻ። የት ልሂድ ትላለች እንዴ? ሂጂ ሰርክ መጣሽ? ደህና ነህ? እሺ ዳዊት፣ እንዴት ናችሁ? ይመስገን። እሺ ዳዊት፣ ሰላም? ይኸው ነው ጉዳዩ እንደነገርኩህ ነው ማለት ነው። አሁን እየተጫወትን ነበር። አትቆይም ትንሽ? ስመጣ ነው የምትሄደው? ማለቴ ቆየህ ከመጣህ ለምን ትንሽ አትጫወትም ብዬ ነው። ትንሽ ጉዳይ አለችብኝ። እሺ መጣ። እሺ ደህና ምን አልኩህ? እኔ ስሜቷ ተለዋውጧል አላልኩም? እኔ ስመጣ ነው እንደምትወጣው ቆየው እንደ ማለቷ እኮ መለወጧን ነው የሚያሳየው። አቤት 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 መቼም ለትርጉም አለኝ አለች። አሁን ምን ነው ትርጉሜ? ይኩልሽ ትምህርቷን ላቋረጠች ሴት ስራ ካላችሁ ሰሞኑን ቢሮአችሁ ማንኳኳት አይቀርም። ግን ለምንድን ነው ትምህርትሽን ያቋረጥሽው? ያው ታውቀዋል። ኦኬ ችግር የለውም። ለማንኛውም ችግር መፍትሄ አይጠፋለት። እና ልትሄድ ነው? አዎ ወይ ስልክን ስጠኝና ባይሆን ሌላ ጊዜ እንገናኛለን። ደስ ይለኛል በጣም 0911 20 ቻው ባይ ሳራ ደወሪ እንደባለፈው ባህላዊ ሰውኛ አላስቸግርሽ። ሉል የሚባል ያ ኮተት የት ነሽ? አሁን እሱ የምር ታሞ ነው ሲስተርን ለማስካድ ፈልጎ ካልሆነ በስተቀር ለምን ድብን ላይ 400 የት ነው? ይህ ምን ይመስላል? አንተን እኮ ነው እንዴ በሆን ሳትጋጫለህ? ሲስተርን አንጎል ለማድረግ ነው አይደል? እናቱ አደጋ ደርሶብኝ እኮ ነው። አደጋ በፕሮግራምና በቅድ እየበላ መብላት ለፍ ከታመምክ ቶሎ ተነስና ለሲስተር የሆነ መላክ አለዛ እንተራረዳለን። ጎጃም በረንዳ አራዳ የለበትም በዳ አይለብስም ቀላዳ ይኖራል በመደዳ ሲባል ሰምታቃጣ የኛ ሰፈር ሰዎች በሙሉ ቀኑን ሙሉ የሚያወሩት ቢደመር አንቺ ከምታወሪው ያንሳል። ተበል መናገር እኮ የዲሞክራሲ መብታችን ነው አይደለም እንዴ? እና ዲሞክራሲ መርጦ ማውራት ነው እንጂ ፍሬን እንደሌለው መኪና ዝም ብሎ መቀደድ ነው እንዴ?
በስማም እኔ ምልሉል በማንም ጨክነ ማታክለጅ በምስር ጨክነ ለምን ታሰድበናል? እሺ ምስር የሆነ ነገር ብትሆንስ? እንዲች አይነት ደሃ ገንዘብ ስታገኝ ነው ዝም የምትል። ጀለሶች የሲስተር ስልክ እምቢ እያለ ነው። ተደናብራ አይሆኑ ነገር ውስጥ ብትገባ በእኔ ፍሬንዶችና በእናንተ መሃል ለሚነሳው እርስ በርስ ጦርነት ተዘጋጁበት። ተዘጋጁ። ሰምታችኋል? እሺ እንዘጋጁ። በኋላ አልሰማንም እንዳት። እሺ ይዘጋጃል። እንዘጋጃለን። ችግር የለም እንዘጋጃለን። ሬዲ ነኝ። መቼም አንዴ ሞተናል። ጨርሽን። የዛን ቀን ትዝ ይልሃል? ምኑ? ባህላዊ ሰው የዛኔ ስሜትን ሳልረዳ በመቅረቴ በጣም ይቅርታ። የመጣውን በጸጋ የመቀበል ችሎታዋል። አልመሸም? ቤት አይቆጡም? አንሄድም? ማምና ዳድ እኮ ካንተ ጋር ሲሆን ብታይ በጣም ደስ ይላቸዋል። Every time you're here beside me, yes. There is thunder, there is lightning. Feel the earth, it's a different story. All the power, the heaven and the glory. It's almost like a mystical experience. To feel I'm born again when you come near me. To reach the stars above me, the minute that you love me. Oh, it's like a mystical experience. Almost like a mystical experience. Like a stranger, full of shadows, full of danger. When you're with me, the world is full of passion. When you touch me, let it go region. It's all I'm born again when you come near me. To reach the stars above me, the minute that you love me. Oh, it's like a mystical experience. Almost like a mystical experience. Tonight with every star as you come near me. I'm closer to you, your kisses, hallelujah. Take me to a mystical experience. I can't win, I can't reign. I will never win this game without you. Without you. አሁን ጊዜው አልፏል። ብዙ ነገሮች ተቀይረዋል። ይኸውልሽ ሳራ፣ ቆይ ለምንድን ነው ልትሰሚኝ የማትሞክሪው? ትንሽ አታፍርም? አናግሪኝ ስትለኝ ከኔ አልፈህ እኮ ቤተሰቦቼን አዋርደን ሄዱ። ከዚህ በኋላ እኔ እናንተ ምንም ነገር አያስፈልግም። ሳራ ይኸውልሽ በጣም ስህተት ነው፣ አጥፍቻለሁ። እኔ ቤተሰቦችንም ቢሆን ምን አልኳቸው? ያው ሙስን ማለቴ በቃ ሳሪ በፍቅር ታምኚል፣ ፍቅር ደግሞ ይቅር ባይ ነው አይደል? ሉድ እውነቱን ልንገርህ፣ በዛ ሰዓት በጣም ብቸኛ ስለነበርኩ አብሬ በመሆኔ አልከፋኝም ነበር።
ደግሞ ይፍቅር ነው ለማለት በጣም ይከብዳል። ታወቀም እንጂ በጣም ዘግይታለሽ። እኔ ራሴንና ልቤን ብቻ ማዳመጥ እንደሌለብኝ ወስኛለሁ። ስለዚህ እኔ እናንተ እዚህ ላይ በቃ አንተ ማሰብ ትቼ ሌላ ሰው ማሰብ ጀምሬያለሁ። በእናትሽ ለምን አትሆኝም ሉ እሱን ብዬ ደስተናው በውጣ ውረድ ታመኝለት የኔ ያልኩት መርጧል እሱን መንገድ ሳርዬ የኔ ቆንጆ የኔ አንበሳ የኔ እንቁጣጣሽ የኔ አመት በዓል የኔ ፋሲካ የኛ ገንዳ እንደሆነ የኛ ሁለመና አንደኛ ልጅ ዳዊት መጥቷል። ሁለተኛ ሳቅሳቅ ፈገግታ ብሎታል። ሶስተኛ አምስተኛ ስድስተኛ ሰባተኛ ምን ልበልሽ ዓለም 9 ሆነሽ ማለት ነው። ምን አባቱ እኔ ብሎ ሰው ለእናንተ አዝነው ኧረ እኛ ደስ የሚበለው ባንቺ እኮ ነው። አዝኖም ያርግልኝ ደስ ብሎትም ያርግልኝ። ባንቺ የተነሳ ባንቺ አይደለ ሙልጄ የኢኮኖሚ ዋንጫ ሳራ የገሪ ምንጫት የድህነት ጠላት ሳሪ ገንዘብ Hi there. Hi. Hello? Darling, sir. By the way. ተመልሳል? ቆይ አንዴ Dad. ምን ነው? ዳዊት ዛሬ በማሚና በዳዲ ፊት ባለፈው ያቀረብክልኝ የፍቅር ጥያቄ እንድትደግሞ ፈልጋለሁ። አይዞህ ድገመው ምንድን ነው እንዴ? ነገ ጠዋት በእርሶ እውነተኛ ታሪክ ላይ የሚያጠነጥነውን የቴሌቪዥን ፕሮግራም የሚሰራው ጋዜጠኛ ጠዋት ስራውን ይጀምራል። እሱን እኮ አይደለም ያልኩህ። ባለፈው የነገርከኝን የፍቅር ጥያቄውን ድገመው ያልኩህ። ሳራ አንቺ እጅግ በጣም የምታፈቅሪ ጓደኛ ስላለሽ ጥያቄን አንስቼዋለሁ። ሳራ አንድ ጥያቄ ልጠይቅሽ። መልሱ አይሆንም ከሆነ ጥዬ ነው የምሄደው። ሳራ ታመነ። ታገቢኛለሽ? Darko zari wurdi darko zari meher malmatan ndet yesergelata ምስር በልዑል ላይ ተስፋ መቁረጥ ይደርብሻል። ሌላ ሴት ወዷል ልዑል። መንገድ ለመንገድ ሲለምን አታየሁት እኮ። ማዝነው ግን በሱ ሳይሆን በራሴ ኃጢያት ነው። መሳይ እችን ወረቀት ስጥልኝ። እናንተንም እሱንም ስላስቸገርኳችሁ በጣም ይቅርታ። ልዑል ነው ለምስተር ስጣት ያለኝ።
እቃን እንጂ ፍቅርን አይገዛም። እኔ ደግሞ ፍቅር እንጂ ብር አልፈልግም። ንገረው እሺ። ያውልህ እሱን ብዬ ደስተናው በውጣው ረድ ታምኜለት የኔ ያልኩት መርጣለች መንገድ እያሰብኩት ችያልችልም ሌላ ሰው መልመድ ፍቅሩን በልቤ ልጁን በሆዴ ይዤ ልሰደድ ማን ያውቃል እንደርግቢት በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርቶ አይጠፉም የሚዋደዱ ባሉበት ከተሳሰብ ልብ ውስጥ ድንበር የለው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው ልዑሌን እወደዋለሁ ከጎኔ ዛሬ ባጣው እኔማ ችያልችልም ሌላ ሰው መልክ በልቤ ልጁን በሆዴ ይዤ ልሰደድ በልቤ ልጁን በሆዴ ይዤ ልሰደድ ይሄ ገንዘብ እቃ እንጂ ፍቅርን አይገዛም ብላለች። ሌላ ያለችው ነገር የለም። ሰው ግን አጠገቡ ላይ የተቀመጠለትን ክትፎ ትቶ ገና ያልታረደ በሬ ይመኛል። አጠገቡ ላይ ያለው ክትፎ ምስር ስትሆን ያልታረደው ደግሞ በሬ ሳራ ነች። አሁን ወደ ዘመቻችን ነው። ሳራ ነው። ዛሬ እንግዲህ በፕሮግራማችን ላይ አንድ ግለሰብ የክብር እንግዳ ሆነው ተገኝተዋል። በሙስና ወንጀል ተጠርጥረው በፍርድ ቤት ተከሰው እንደነበረ በዚህ ፕሮግራማችን ላይ አቅርበናቸዋል። አሁን ግን ፍርድ ቤቱ እኚህን ግለሰብ ነፃ መሆናቸውንና በተከሰሱበት የሙስና ወንጀል ላይ እጃቸው እንደሌለበት አረጋግጦ በነፃ አሰናብቷቸዋል። እኔ እንግዲህ አቶ ታመነ ሙስና እባላለሁ። አቶ ታመነ አሁንም ታመነ ሙስና በሚለው ስም መጠራት ትንሽ አይከብድም? እኔ ደግሞ አመንኩበታ። በቃ አሁን ታመነ ወልደየስ ብትለኝ አልዞርም። አንድ ጉዳይ ወደ እስርና ወደ እንትን ተመሄዱ በፊት ሰሩ የተባሉትን ሰዎች ማብጠርጠርና ማንጠርጠር፣ ከዛ በኋላ ቢሆን እስሩ ምንም አይደለ ቅጣቱ። ግን አሁን ለምሳሌ እኔን ውሰድ። ሁለት ልጆችን በእኔ የተነሳ ታገር ሄዱ አይደለም እንዴ? አልተጎዳሁም። ልጆችን ታይነ ሰራ አላጣሁም አጣሁ። ቤተሰብ አይፈርስም። የቤተሰብ መፍረስ እኮ የህብረተሰብ መፍረስ ነው። ይሄን ነው ብለው እኔ ሌላ ምንም ብለው የለኝም። የምስርንስ ተወዳው ገብስ ነው። ሳራ ግን በአንድ ጊዜ ሰው አግኝቻለሁ ማለት በቃ ፍቅር እንደዚህ ቀላል ነገር ሆነ ማለት መሳይ ሳራን ሌላ ያሟችኋል እንደ እኔ ለል እንደተዋት ነው እንደ መፍትሄ ይፈልጉልኝ አልኩት። እንደ ቡፌ ምግብ የስንት ሰው መሆን ትችላለህ ነው ጥያቄ። አለበለዚያ አብሯት የታየውን ወንድ መግ በቃ እናንተ ከፈራችሁ ነው ያደርገዋል። እንደዚህ በማድረግ ላንተ ያለኝን አመለካከት ቀነስከው እንጂ እምን ታክል እንኳን አልጨመርከውም። እሺ ይቅርታ ለማድረጉም ሆነ ከተሳሳተ መንገድ ለመመለሱም በጣም ዘግይተናል። በፍቅር ይዤሻለሁ፣ ይቅር በይኝ። ኦኬ ለጥፋቴ ይቅር ብያለሁ። ከዚህ በኋላ ግን እናንተ በፍቅር አብረን መቀጠል አንችልም። የአንድ ሰሞን የጓደኝነት ግንኙነት ነበረን፣ አለፈ በቃ። አለፈ ማለት ምን ማለት ነው? አዲስ ሰው ላገባ ነው እኮ። ግን አታፈቅሪው? እሱ በጣም ይወደኛል፣ እኔም በጣም ወደዋለሁ። ደግሞ ከምንም በላይ ከኔም አልፎ የቤተሰቤን ክብር ሊጠብቅ የቻለው እሱና እሱ ብቻ ነው። የምትዩን ወንድ ደግሞ እገለዋለሁ።
አታፈቅረኝም ማለት ነው። እሺ እኔስ ለራሴ መኖር ማልፈልግ ይመስልሻል? አታደርገውም። እሺ እኔ ደግሞ ካንተ ጋር ሆኜ ድጋሚ ስህተትን መፈጸም አልፈልግም። ታስለቀቀኝ እንደሆነ አስለቀቀኝና ልሂድበት። በደንብ አስቢበት። ያንቺ ምላሽ የምጠብቅበት እኔ ምንም ትዕግስት የለኝም። ማንም ይሁን ማንም ደግሞ እቆራርጥልሻለሁ። ሳራን ማክፈል የተፈለግነው ለምን? ሳራ እንዳላፈቀርካት አውቃለሁ፣ ግን እምቢ ስላለችህ መሸነፍን ጠልተህ። እኛ ነገ ከነገ ወዲያ መለወጥ አያምርብንም? ሰው መሆን የለብንም? ላይፋችን እየተበላሸ ያለው ደግሞ በአንተ በልዑል። በልዑል? አዎ በልዑል። አንተስ ብትሆን? እኔ ምን አጣው? ምን አለ? ምንም የለህም። እውቀት የለህ፣ ሙያ የለህ። ከሃይስኩል ጀምሮ አብረን ቆይተናል። አብረን ብዙ ነገር አሳልፈናል። ትርፍ ለሌላቸው ነገሮች ነው ስንደክም የቆየን። መስራት አለብን፣ መለወጥ አለብን። Sean Khalifa, man. 2 Chainz. Money's the motivation, money's the conversation. You on vacation, we getting paid, so we on vacation. I did it for the fam. It's whatever we had to do, it's just who I am. Yeah, it's the life I chose. Gunshots in the dark, one eye closed. And we got it cooking like a one-eye stove. You can catch me kissing my girl with both eyes closed. Yeah, perfecting my passion, thanks for asking. Couldn't slow down, so we had to crash it. You use plastic, we bout cash. I see some people ahead and we gon' fast, yeah. ሃሎ የኔ ቆንጆ መጣሽ እንዴ? በቃ መጣሽ። መጣው ገራጅ ፊት ለፊት ያለው ካፌ ጠብቂ። እንዴ ሰማ? የኔ ቆንጆ ቺን ማየት አለብን። ሳርቲ እኔ ለብራዘር እስክደውል ለባክሽ ሱቅ ያስቀምጥኩት እቃ አምጪልኝ። እሺ ችግር የለም ይዤ ልመጣለሁ። የት ሄደ ነው? በቃ ና ሰው ላስተዋውቅ። ላገባት ታድላለህ። እንዴት ነው? አሪፍ ልጅ ናት። በጣም ላስተዋውቅ ትንሽ ታስ ሳርቲ ወይ ሞድ ወንድሜ ይሁን። ሳራ ሉል እባላለሁ። እቃውን አገኘሽ ሳርቲ? አይ አላገኘሁትም። መጣሁ እንጂ ተሰብስቦ ሳራ ዳዊት በጣም ወደው ወንድሜ እንደ እናትም
እንደ አባትም ሆኖ ያሳደገኝ እሱ ነው። ስለኔና ስለ አንቺ ምንም ነገር እንዲያውቅና እንዲደነግጥ አልፈልግም። የሁለታችን ታሪክ ያለፈ ተረት ተረት ነው፣ የተረሳ ታሪክ ነው። ገብቶሻል? አዎ ገብቶኝ። ይሄ ለኔ ወንድሜ ከልጅነቴ ላደረገልኝ ውለታ የምከፍለው መስዋዕትነት ነው። ሳራ፣ አንቺን በስጦታ ለሱ መተው ነው። ከሌላ ሰው ጋር ባይሽ ኖሮ በጣም ችግር ይፈጠር ነበር። ግን ወንድሜ ነው። ሉል፣ አሁን እንደ ትልቅ ሰው ማሰብ ጀመርክ። በፍጹም እንዳትነግረው። በፍጹም ማወቅ የለበትም። በፍጹም አልነግረውም። እንዴት ብዬ ነግረው? ፕሮሚስ? አይ ፕሮሚስ። ፍቅርን ስበድለን ስገባው ነው የገባኝ ሁሉን ነገር እሺ እኔን ጸጸት ይብላኝ በቅንጡ መሻቴ አንቺን ስል ብገፋ ዳግም የእናቴ ልጅ ክብር አልጋፋ ሳይቀርቡሽ ቀርቤ እኔው ባፈቀርኩ ሳውቀው ባይገባሽም ስንት እንዳየሁብሽ የኔው ነው ጥፋቱ ባንቺው ተማርኩብሽ ሲወዱሽ ላልጠላሽ በመውደድ ማርኩ የበቀል ቅስሜም ተሰብሯል ያሰብኩት የወንድሜ ሆኗል የበቀል ቅስሜም ተሰብሯል ያሰብኩት የወንድሜ ሆኗል ማርኩሽ ሄሎ መሳይ፣ የት ናችሁ ይላል እንዴ? ተረፋችሁ ወይ ነው የሚባለው? የምስር ጓደኞች ሊጨርሱና ኧረ እባክህ በፈጠረ የት እንደሆናችሁ ብቻ ንገር። ከጋራጅ ጀርባ ያለው ምግብ ቤት ማዘር ቤት ነው ያለን። ወይኔ ሳርቲ ይኸው ወዴት ሄደ? ወጣ መሰለኝ። ምነው ችግር አለ እንዴ? No, I'm fine. ዳዊት ባያውቅም በስጦታ መልክ አበርክቼለት መጣሁ እላችኋለሁ። ኧረ እባክህ አንድ ሴት በአንድ ጋራጅ ለወጥክ ማለት ነው? እነቀ ሂሳን በጣም ነው ያደነኳቸው። እንደዚህ ሮጦ ሆኖ ከባንዲራውን እዛ አናት ቀሉት። በቃ በእናትህ አሁን ምን ማድረግ ነው ያለብን ነው የሚባል? ምን እናድርግ? እሺ ምስር የት ነው ያለችው? የስ አሁን ወንድ ልጅ የሚወዳትን ሳይሆን የምትወደውን ማግባት ያለበት የሚለው ምዕራፍ ላይ ደረስን። የስ በእናትህ ተረትና ምሳሌ ቀንሱ። ኧረ በፈጠራችሁ ይሁንባችሁ እንዴ! ምስር የት ነው ያለችው ነው አሁን ጥያቄው። ወይ ቤቷ ወይ ቤተ ክርስቲያን ትሆናለች። አዛውራ ጎይል የስ ኖ ራጉኤል ብትሆን ኑሮ እህቷ ጠፋች ብላ አትቀውጠውም ነበር። እህቷን ተዋት በእናትህ። አሁን ምስርን እንዴት ነው ማግኘት የምንችለው ነው? እስቲ ዝም ብለን እንሞክር እስቲ። መሳይ ዋው
ገና ድህነቴን እንደ ዛሬው ጠቅሞኛ አያውቅም። እንደናንተ ሱሪ ቢቀያየር ኖሮ ደብዳቤውን አላገኘውም ነበር። የምን ደብዳቤ? የምን ደብዳቤ? ምስር ናት ለልዑል ስጠው ብላ የሰጠችኝ። ሎሊ እየወደዱ መለያየት ይገባል። ያንተን መከፋት ማየት ስለማልፈልግ ካለህበት ለመራቅ ወሰንኩ። ከነገ ዛሬ ስትለወጣለህ ብዬ አሁን ግን ተስፋ ቆረጥኩ። እናም ተሰደድኩ። የተገናኘን ሰሞን የእውነት የምትወደኝ ስለሚመስለኝ ያልከኝን ሁሉ እሺ እንደምልህ ሳስብ ሞኝነቴ ጎልቶ ታየኝ። ሉሊዬ ስላልወደድከኝ አላዝንብህ። ፍቅርን የሚሰጠው ፈጣሪ ነውና። ግን ሉሊዬ ልጄን ብቻዬን ወልጄ ለማሳደግ ድፍረቱን አጣ። እናም ለ3 ቀናት እንጦጦ ራጉኤል ጸሎት ካደረግኩኝ በኋላ አንገናኝም። ሰላም ሁንልኝ። ብበድላት እንጂ ስትቀርበኝ ባርቃት እኔን ስትል ኗሪ የደም ስሬ ስር ናት። በፍቅሯ ቃል ኪዳን ሳምኜላት ብኖር ሁለት ነፍስ ይዛ ቁርጣ አትሄድም ነበር። በባከነው ሰዓት ይቅርታ እንኳን ካልባት ያቼ ልጄን እናት ልሂድ ልፈልጋት። ምስርን ፈልገው ነው። በደህና ነው? በሰላም ነው የኔ እናት፣ ቤተሰብ ነኝ። ታዲያ ምስር እኮ ቅድም ደህና ሆኖ ብላ ከወጣ አይ ምናልባት እንደው ከተመለሰች ስልኬን ያዥና ትደውይልኛለሽ። ታጣፋው በደሌን በፍቅሯ ካገኘኋት ከጊዜ ተቃጥራ ልሂድ ልብረራ። ሉሌ እኮ መገኘት ነበረበት እዚህ ፕሮግራም ላይ። ለምንድን ነው ስልኬን የማያነሳው? ወዴት ነው? ማፎከር ይመስላል። በሀገራችን ላይ ሌላ ሀገር መስራታችሁ ሳይቀር ደግሞ ታቀራራላችሁ። ቅራቅንቦ የገንዘብ ቁልል ያስተሳሰብ ዳ ሀብታሙ ልዑል የሚባለውን ልጅ ካላመጣችሁ ይሄ ቤተ መንግስት የሚመስለውን ቤታችሁ በድማሚት ነው እኛን ሰፈር የምናስመስለው። ከዚህ ቤት ወጥቶ እንኳን ምስርን 1 2 3 4 5ታችንን አስረግዞ ማስተዳደር አይችልም? ይችላል። ምንድነው? የጎጃም በረንዳ ልጅ ያስረገዘን አምጡት። ይሄ የወንድ አራስ አልጫ የማንም ልቅምቅም የሰው ልክ አያውቅም። ይሄን ሁሉ ችግር የፈጠረው ሉል ነው ማለት ነው ዳት። ዝባቻ ታውሪ ጀረዛ ምን ተሳይ ዶንቆሩ አሻሩ አፈር ነገርሽ። ሄሎ አዎ ልጅቷ አለች፣ ምስር አለች። ተገኘች መሳይ ልታጣፋው በደሌን በፍቅሯ ካገኘኋት ከጊዜ ተቃጥራ ልሂድ ልብረራ። ልታጣፋው በደሌን በፍቅሯ ካገኘኋት ከጊዜ ተቃጥራ ልሂድ ልብረራ። ምስሪ ደህና ነሽ አይደል? ቤት መጣ። በጣም የምፈልጋቸውን ሰዎች ፈልጊ። ምን ለማለት ፈልጎ መሰለሽ? አንቺንና ሆድሽ ውስጥ ያለውን ለማለት ፈልጎ ነው አይደል? ልጁንማ አስወርጁ። ማለት ወደዛ ይሄድኩ ነበር። ወይ ማስወረድ። ነገውኑ ቼክአፕሽን ትጀምሪያለሽ። እሺ ዱስራጉ ይህን እንደምታደርግልኝ አውቅ ነበር። ቼክአፕ ጀምረስ? ቼክአፕ ቀለበት
ቀለበት አደርግልሻለሁ። ከዛ ሰርግ ደግሰን እንጋባለን። ከዛ ቤታችን ይዘን ልጃችንን ወልደን አብረን እንኖራለን። ሚስቴ ትሆኛለሽ ማለት ነው። እስኪ ራጉኤልን በለኝ። ራጉኤልን ሰሜን አሁን የተሳደርሻል ነገር እያንዳንዷ መራር አዳምጪ። ይሄ አሁን የተሳደርሻል ስድብ ሁሉ በሙስና ያስጠይቅሻል። ሄሎ ምስር ምን ሆነች? መጣው 5 ደቂቃ መሳይ ሄኖክ ምስር ሆስፒታል ምስር Yes! ያምራል አገሬ ነረ ያምራል አገሬ ነረ ያምራል አገሬ ያቡሽ ቀርቤ እኔው ባፈቀርኩ ሳውቀው ባይገባሽም ስንት እንዳየሁብሽ የኔው ነው ጥፋቱ ባንቺው ተማርኩብሽ ሲወዱሽ ላልጠላሽ በመውደድ ማርኩ የበቀል ቅስሜም በጉዞ ለእውነት ቢሄዱ በድንገት ከመንገድ ቀርቶ አይጠፉም የሚዋደዱ ባሉበት ከተሳሰብ ልብ ውስጥ ድንበር የለው ለእውኔን እወደዋለሁ ከጎኔ ዛሬ ባጣው ለእውኔን እወደዋለሁ ከጎኔ ዛሬ ባጣው እኔማ ችያችንም ሌላ ሰው መል በልቤ ልጁን በሆዴ ይሽል ሰደድ በልቤ ልጁን በሆዴ ይሽል ሰደድ